እስቲ የመጽሐፍ ቅዱስ ክፍል አስተውላችሁ ስሙኝ እስቲ። ብዙ ጊዜ መጽሐፍ ቅዱስ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተላከ አብ እንደሰጪ ወልድ እንደተቀባይ የተገለጹ የመጽሐፍ ቅዱስ ብዙ ክፍሎች አሉ። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ተላከ ሲል ወዴት ነው የተላከው? ከሰማይ ወደ ምድር። እንድታስተውሉት የምፈልገው ነገር ምንድነው? አንድ አካል ሲላክ ከተላከበት ቦታ ይታጣል። አሁን ለምሳሌ አንድ ሰው ከአዲስ አበባ ወደ ሐዋሳ ልጁ ቢልከው ልጁ ሐዋሳ ከሄደ በኋላ አዲስ አበባ ላይ ይታጣል። አንድ የተላከ አካል ከተላከበት ቦታ ይታጣል። ኢየሱስ ክርስቶስ ተላከ ስንል ወዴት ነው የተላከው? ከሰማይ ወደ ምድር። ከሰማይ ወደ ምድር ተላከ ምንል ከሆነ ደግሞ ኢየሱስ ክርስቶስ ምድር ከመምጣቱ በፊት በምድር ላይ እንደነበረ መጽሐፍ ቅዱስ ይነግረናል። የቅዱስ ዮሐንስ ወንጌል ምዕራፍ 1 ከቁጥር 9 ጀምራችሁ ስትመለከቱት እንዲህ ይላል፣ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ ይላል። ወደ ዓለም ከመምጣቱ በፊትስ የሚል ጥያቄ ከተነሳ ደግሞ በዓለምም ነበረ ይላል። ዓለም ከመፈጠሩ በፊትስ በዓለም ከመኖሩ በፊትስ የሚል ጥያቄ ቢነሳ ደግሞ ዓለምም በእርሱ ሆነ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዓለም ከመምጣቱ በፊት ነበረ፣ እንደዚሁም ደግሞ ዓለምም ደግሞ የተፈጠረው በሱ ነው። ታዲያ ወዴት ነው የሚላከው? ልበ አምላክ ቅዱስ ዳዊት መዝሙር 139 ላይ ከመንፈስ ወዴት እሄዳለሁ ይላል። ወደ ሰማይ ብወጣ አንተ እዛ አለ፣ ወደ ሲኦል ብወርድ እዛ አለ፣ እስከ ባህር ዳርቻ የንስር ክንፍ ወስጄ ብበር ቀኝህን ትይዘኛለች እያለ ይዘምራል ልበ አምላክ ቅዱስ ዳዊት። እግዚአብሔር የሌለበት ስፍራ የለም። መድኃኔ ዓለም ኢየሱስ ክርስቶስ ሁሉም ቦታ አለ። የቅዱስ ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ላይ ስትመለከቱ ለደቀ መዛሙርቱ አንድ ነገር ተናግረዋቸዋል። እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር እሆናለሁ ይላል። ደቀ መዛሙርቱ ሐዋርያት እስከ ዓለም ፍጻሜ ይኖራሉ ማለት አይደለም። በእነሱ እግር የሚተኩትንም ለመግለጥ ነው። እስከ ዓለም ፍጻሜ ድረስ ክርስቶስ ኢየሱስ ከኛ ጋር አለ ሁሉም ቦታ ላይ። እንደዚሁም ደግሞ የማቴዎስ ወንጌል ምዕራፍ 18 ከቁጥር 20 ላይ 2 እና 3 ሆናችሁ በስሜ ብትሰባሰቡ በመካከላችሁ እገኛለሁ ይላል። በስሙ ብንሰባሰብ በመካከላችን እንደሚገኝ ይነግረናል። የሌለበት ስፍራ የለም። የበለጠ ደግሞ ግልጽ የሚያደርግላችሁ አንድ የመጽሐፍ ቅዱስ ጥቅስ ደግሞ ልስጣችሁ። የቅዱስ ሉቃስ ወንጌል ምዕራፍ 23 ከቁጥር 43 ላይ ያ ወንበዴው ጌታ ሆይ በመንግስት አስበኝ ባለው ጊዜ ክርስቶስ ምን አለው? ዛሬውኑ ከኔ ጋር በገነት ትሆናለህ አለው። ልብ በሉ፣ ክርስቶስ በሞተ ጊዜ በስጋው ወደ መቃብር ነው የወረደው፣ በነፍሱ ደግሞ ወደ ሲኦል ነበር የሄደው። በሲኦል የነበሩ ነፍሳትን ሰላምን ይሰብክላቸው ዘንድ ወደ ሲኦል ነበር የሄደው። ታዲያ ወንበዴው እንዴት በገነት ከኔ ጋር ትሆናለህ አለው? ይሄ ነገር የሚያጠይቀን ምንድነው? ክርስቶስ የሌለበት ቦታ አለመኖሩ ነው። ታዲያ ክርስቶስ በሁሉም ቦታ ካለ ወዴት ነው ተላከ ልንል ምንችለው? ክርስቶስ አረገ ስንል እዚህ ምድር ላይ የለም ማለታችን አይደለም። አንድ ቦታ ይወሰናል ማለታችን አይደለም። ወደ ምድር መጣ ስንል በሰማይ የለም ማለታችን አይደለም። በምድር ሳይጨመርበት ከላይ ሳይጎድል እንላለን። በሁሉም ቦታ ያለ አምላክ ነው እና ኢየሱስ ክርስቶስ ተላከ ስንል እኛ በምናስበው እሳቤ መላላክ ሳይሆን ኢየሱስ ክርስቶስ ስጋ መልበሱ፣ በስጋ ማርያም መገለጡ፣ በዚህ ምድር ላይ መመላለሱ ነው። አረገም ስንል ከዚህ በኋላ ድዊ ስፈውስ፣ ጎባጣ ሳቀና፣ ለምጽ ሳነጻ ወይም ደግሞ ህብስት አበርክቼ ስመግብ አታዩኝም ማለቱ ነው እንጂ እግዚአብሔር እዚህ ምድር ላይ የለም ማለታችን አለመሆኑ ደግሞ እንድትገነዘቡት ነው። እንዲህ አይነት መጽሐፍ ቅዱስ ክፍሎችን ደግሞ በማስተዋል እንድንመለከት ስለፈለኩኝ ነው። ይቆየን። የሥላሴ ቸርነት፣ የድንግል ማርያም አማላጅነት፣ የጻድቃን ምልጃና ጸሎት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።